የዋሸው እንዴትም በፍጹም ኮሜዲያን አሌክስን ልትጎበኙ ይገባል የሚል ትልቅ ትችት እየቀረበባችሁ ነው። ምንም አይነት ችግር ይኖር በመካከላችሁ፣ ነገር ግን በፍጹም ይሄንን መጥፎ ጊዜ ጠላት ደስ እንዲለው ሳይሆን አምላክ ደስ እንዲለው ብላችሁ ልትደርሱለት ይገባል። ሰፖርት ማድረግ ካለባችሁ በደም ሰፖርት ልታደርጉት ይገባል የሚል ጥሪ እየቀረበ ነው። ተገቢም ነው ብዬ አስባለሁ። ብዙ ጊዜ ያሳልፋችኋል። ወደ ሚዲያው ዘርፍ በተለይ አባይ ቲቪ ላይ ከቀረባችሁ ጀምሮ እሱ አልተለየም ነበር። በአጋጣሚ እንግዲህ በመሀል ክፍተት ተፈጥሮ እንደተለያችሁ ግልጽ ነው። አሁን ግን ያለበት የጤና ሁኔታ እጅግ በጣም የእናንተን ሰፖርት የሚፈልግበት ሰዓት ነው። ጤናው እንዲመለስ ዋናው የፈጣሪ ጉዳይ ቢሆንም ፈጣሪ እንዲምረው ሁሉም ሰው እየጸለየ ቢሆንም ነገር ግን ከጎን ሆናችሁ በፋይናንሻሊ ልታግዙት ይገባል የሚል ጥሪ እየቀረበላችሁ ነው። በእርግጠኝነት ሳይውል ሳያድር ሄዳችሁ እንደምትጎበኙት ከጎኑ እንደምትሆኑ ሁሉም ሰው ይተማመናል። እንግዲህ እስኪ በቀጣይ የምናየው ይሆናል። ነገር ግን ብዙ ጥሪ ስለቀረበ ኮሜዲያኖቹ ዋሻው እንዲህ ላይ የሚያቀርቡት ሁሉም ክሩ ሄዶ እንደሚጠይቁት ሙሉ ተስፋ እያደረገ ነው። ህዝቡ ከጎኑ መቆም ያስፈልጋል። ሐኪም ቤት ነው፣ ተኝቷል። የታመመን መጠየቅ ደግሞ ያው በሰማይም ያለውን ዋጋ የምታውቁት ነው። ለእናንተ አይነገራችሁም። ምንም አይነት ችግር ቢኖር ጥላቻን በፍቅር ማሸነፍ ስለሚገባ በእርግጠኝነት ትደርሱላታላችሁ ብለን እናምናለን፣ እናስባለን። እንደ ቲምም እንደዛ ብታስቡ ጥሩ ነው። አስተውሎት እንኳን ይኖራቸዋል ብለን እናስባለን። ምናልባት ብዙ ነገሮች ሊኖሩ ይችላሉ። እነኛን አልፋችሁ እንደምንም ከጎኑ ልትሆኑ፣ ልታግዙት፣ ሰፖርት ልታደርጉት ይገባል የሚል ጥሪ ቀርቧል። ይሄን እኛም የምንደግፈው ነገር ነው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።